ሰላም ውድ ተማሪዎች እንኳን ወደ ዛሬው ፕሮግራማችን በደህና መጣችሁ። 12ኛ ክፍል ማትሪክ ያለፋችሁ እንዲሁም ደግሞ ያላለፋችሁ የሪሚዲያል ተማሪዎች፣ ሲኒየሮችና የደረጃ 4 ሲኦሲ ፈተና እየወሰዳችሁ በሙሉ እንኳን ደስ አላችሁ። ወደ አንጋፋው አዲስ አበባ ዩኒቨርሲቲ ለመቀላቀል ትልቅ ምዕራፍ ላይ ናችሁ። ወደ ዋናው መረጃ ከመግባታችን በፊት ግን የአዲስ አበባ ዩኒቨርሲቲ ፈጣን መረጃዎች እንዳያመልጧችሁ አሁኑኑ ቻናላችንን ሰብስክራይብ በማድረግ ቪዲዮውን ላይክ በማድረግና የደውል ምልክቱን በመጫን ኖቲፊኬሽን እንዲገባላችሁ አድርጉ። በዚህ ቪዲዮ ወደ አዲስ አበባ ዩኒቨርሲቲ ለመግባት የሚያስፈልገውን የምዝገባ ሂደት፣ የስፖንሰርሺፕ አማራጮች፣ የክፍያ ስሌት፣ የዶርም ሁኔታና ወሳኝ የሆነውን የዩኤቲ ፈተና እንዴት ማለፍ እንደምትችሉ በአጭሩ እናያለን። እስከ መጨረሻው አብራችሁን ቆዩ። በአዲሱ የምዝገባ መርሃ ግብር መሰረት ማመልከት የምትችሉት በ2014፣ 15፣ 16፣ 17 እና 2018 ዓመተ ምህረት ማትሪክ ተፈትናችሁ ማለፊያ ውጤት ያመጣችሁ ተማሪዎች፣ የሬሚዲያል ተማሪዎች እንዲሁም ከ2014 ዓመተ ምህረት ጀምሮ በሌላ የመንግስት ዩኒቨርሲቲ እየተማራችሁ ያላችሁና የወጪ መጋራት ወይም የኮስት ሼሪንግ ፎርም ያጠናቀቃችሁ ሲኒየር ተማሪዎች ናችሁ። እነዚህን ሁሉ ተማሪዎች ወደ ዩኒቨርሲቲው ሲገቡ ትምህርታቸውን የሚከታተሉባቸው ሁለት ዋና አማራጮች አሏቸው። እነሱም የመንግስት ስፖንሰርሺፕ እና የግል ክፍያ ናቸው። እነዚህ ሁለት አማራጮች ምን ማለት እንደሆኑና የትኛው ለእናንተ እንደሚስማማ በደንብ እንያቸው። የመጀመሪያው የመንግስት ስፖንሰርሺፕ ወይም በሬጉላር ፕሮግራም መማር የምንለው ነው። የዚህ አማራጭ ትልቁ ጥቅሙ የትምህርት ክፍያውን አሁን ላይ ወዲያውኑ ከኪሳችሁ አትከፍሉም። ይልቁንስ መንግስት ሙሉ ወጪያችሁን ችሎ ያስተምራችኋል። እናንተም ትምህርታችሁን በሰላም አጠናቃችሁ ስራ ስትይዙ በወጪ መጋራት ወይንም ኮስት ሼሪንግ መልክ ቀስ እያላችሁ ለሀገር ትመልሳላችሁ ማለት ነው። ነገር ግን ይህንን እድል ለመጠቀም በምዝገባ ወቅት አንድ በጣም ወሳኝ መረጃ ማቅረብ አለባችሁ። እሱም ከምትኖሩበት ወይም መታወቂያ ካወጣችሁበት ወረዳ የተጻፈ ይፋዊ የድጋፍ ደብዳቤ ነው። ይህ ደብዳቤ የቤተሰቦቻችሁን ደካማ የኢኮኖሚ አቅም የሚያሳይና ትምህርቱን በራሳችሁ መክፈል እንደማትችሉ በሕግ የሚያረጋግጥ መሆን አለበት። ሁለተኛው አማራጭ ደግሞ በግል መማር ወይም ሰልፍ ስፖንሰርድ መሆን ነው። ይህ ማለት ደግሞ የትምህርት ወጪያችሁን በራሳችሁ ወይም በቤተሰብ እገዛ በየተርሙ እየከፈላችሁ የምትማሩበት የክፍያ ፕሮግራም ነው። በተጨማሪም ደግሞ በዚያው ዓመት ማትሪክ ፈተናችሁ ከ500 በላይ እጅግ ከፍተኛ ውጤት ያመጣችሁ ተማሪዎች ካላችሁ ዩኒቨርሲቲው ያዘጋጀው ልዩ የፕሬዚደንሻል ስኮላርሺፕ እድል አለ። ይህ በጣም ጎበዝ ለሆኑ ተማሪዎች የተዘጋጀ የላቀ ማበረታቻ ሲሆን ተማሪዎች ምንም አይነት ክፍያ ሳይጠይቁ በነፃ ትምህርታቸውን እንዲከታተሉ ይረዳቸዋል። ነገር ግን የመንግስት ስፖንሰርሺፕም ይሁን የፕሬዚደንሻል ስኮላርሺፕ ወይም በግል የመማር ምርጫ የትኛውንም ለመጠቀም በቅድሚያ ማለፍ ያለባችሁ አንድ ትልቅ የጋራ በር አለ። ያ ትልቅ በር እንግዲህ የዛሬው ቪዲዮአችን ዋና ማዕከል የሆነው የአዲስ አበባ ዩኒቨርሲቲ መግቢያ ፈተና አንደር ግራጁዌት አድሚሽን ቴስት ወይንም ዩኤቲ ነው። አሁን ባለው አሰራር መሰረት ወደ አዲስ አበባ ዩኒቨርሲቲ ለመግባት ማትሪክ ማለፍ ብቻውን 100% ዋስትና አይሆንም። እያንዳንዱ ተማሪ ይህንን የዩኤቲ ፈተና መውሰድና ማለፍ ግዴታው ነው። ይህ ፈተና በኮምፒውተር ላይ የሚሰጥ ሲሆን በጠቅላላው 100 የብልህነት የትንታኔና የማስተዋል ጥያቄዎችን ይዟል። ፈተናው በሁለት ዋና ክፍሎች የተዋቀረ ነው። 55 ጥያቄዎች የቃል ወይንም ቨርባል ሪዝኒንግ ሲሆኑ ቀሪዎቹ 45 ጥያቄዎች ደግሞ የቁጥር ወይንም ኳንቲታቲቭ ሪዝኒንግ ናቸው። ይህንን 100 ጥያቄ ሰርታችሁ ለመጨረስ የምታገኙት ጠቅላላ ሰዓት 2 ሰዓት ብቻ ነው። ነገሩን ደግሞ ይበልጥ አሳሳቢና ተወዳዳሪ የሚያደርገው ወደ ዩኒቨርሲቲው ለመመረጥ የሚሰላው አጠቃላይ ማርክ 50% የሚወስደው ከማትሪክ ውጤታችሁ ሲሆን ቀሪው 50% ደግሞ በቀጥታ ከዚህ ከዩኤቲ ፈተና ውጤታችሁ ነው። ይህ ማለት በማትሪክ ጥሩ ውጤት ባይኖራችሁ እንኳን በዩኤቲ ላይ ከፍተኛ ውጤት ካመጣችሁ የመመረጥ እድላችሁ ይሰፋል። በተቃራኒው ደግሞ ማትሪክ ላይ በጣም ጎበዝ ሆናችሁ ዩኤቲ ላይ ከወደቃችሁ የአዲስ አበባ ዩኒቨርሲቲ መግባት ህልማችሁ ሊስተጓጎል ይችላል። ታዲያ ይህንን ወሳኝና ተወዳዳሪ ፈተና በአንድ ጊዜ አልፋችሁ የምትፈልጉት
ተወዳዳሪ ፊልድ ውስጥ ለመግባት እንዴት መዘጋጀት አለባችሁ? መፍትሄው እጃችሁ ላይ ነው። ዝግጁ አፕ ይባላል። የዝግጁ መተግበሪያ የተሰራው ልክ የዩኤቲ ፈተናን ይዘትና አወቃቀር 100% ታሳቢ በማድረግ ነው። በአፑ ላይ የቨርባል እና የኳንቲታቲቭ ፈተናዎችን በቀላሉ የምትረዱባቸው አጫጭር ማጠቃለያዎች፣ ያለፉት ዓመታት የፈተና ጥያቄዎች ከነማብራሪያቸው እና እራሳችሁን በሰዓት የምትመዝኑባቸው በርካታ የሙከራ ፈተናዎች ወይንም ሞክ ኤግዛሞች በጥራት ተዘጋጅተውላችኋል። ኖቶቹም በአማርኛና በእንግሊዘኛ በአግባቡ የተብራሩ፣ ጥያቄዎቹም ደግሞ ለተማሪዎች ቀለል በሚል መልኩ ጌሚፋይድ ሆነው የተቀመጡ በመሆናቸው ዛሬውኑ ዝግጁን ስልካችሁ ላይ በመጫን ዝግጅት ከጀመራችሁ ፈተናው ላይ የሚመጡትን አዳዲስ ጥያቄዎች ያለምንም መደናገጥ በልበ ሙሉነት መስራት ትችላላችሁ። ይህንን ዝግጅት ከጀመራችሁ በኋላ በቀጣይ የምትሄዱት ወደ ምዝገባና ወደ ክፍያ ሂደቱ ነው። በአዲስ አበባ ዩኒቨርሲቲ ፖርታል ላይ ስትመዘገቡ በቴሌብር በኩል የምትፈጽሟቸው 2 መነሻ ክፍያዎች አሉ። የመጀመሪያው የምዝገባ ክፍያ 350 ብር ሲሆን ለዩኤቲ ፈተና ደግሞ 750 ብር ትከፍላላችሁ። ይህ ማለት በድምሩ 1100 ብር በቴሌብር ትከፍላላችሁ ማለት ነው። ክፍያውን በተሳካ ሁኔታ እንደጨረሳችሁ የፈተና መግቢያ ቲኬታችሁን ወይንም የዩኤቲ ቲኬት በቀጥታ ማውረድ ትችላላችሁ። እዚህ ላይ ዋጋዎች በየጊዜው በዩኒቨርሲቲው መመሪያ ሊቀያየሩ እንደሚችሉ ማስታወስ ያስፈልጋል። አንዴ ፈተናውን አልፋችሁ ወደ መደበኛው የትምህርት ገበታ ስትቀላቀሉ ደግሞ በግል ወይንም በሰልፍ ስፖንሰርድ ለምትማሩ ተማሪዎች ክፍያው የሚሰላው በየተርሙ በሚወሰዷቸው የኮርሶች ክብደት ወይም በኢሲቲኤስ መጠን ነው። እዚህ ላይ ማወቅ ያለባችሁ በጣም ወሳኝ ነገር ቢኖር ጠቅላላ ክፍያው ከዲግሪ ወይም ዲግሪ እጅግ በጣም ይለያያል። ማህበራዊ ሳይንስ ወይንም የሶሻል ፊልዶች ለምሳሌ እንደ ፖለቲካል ሳይንስ እና ኢንተርናሽናል ሪሌሽንስ፣ ኢኮኖሚክስ እና ሳይኮሎጂ ወይም ደግሞ ሶሻል ወርክ ያሉትን የምታጠኑ ከሆነ የኮርሶቹ ኢሲቲኤስ መጠን አነስተኛ ሊሆን ስለሚችል ክፍያውም በዛው መጠን ይቀንሳል። በአንጻሩ ደግሞ እንደነ ኢንጂነሪንግ፣ ሕክምናና ኮምፒውተር ሳይንስ ባሉ የተፈጥሮ ሳይንስ ወይንም ናቹራል ፊልዶች ላይ የላቦራቶሪና የተግባር ትምህርቶች ስለሚበዙ የኮርሶቹ ክብደት ከፍተኛ ነው። በዚህም ምክንያት ክፍያው ይጨምራል። ይህንን በምሳሌ በደንብ ስናየው ደግሞ አሁን ባለው ሁኔታ የፖለቲካል ሳይንስ ተማሪዎች እንደ ምሳሌ ብንወስድ ለአንድ ዓመት አጠቃላይ የትምህርት ክፍያው 36,000 ብር አካባቢ ነው። ነገር ግን ይበልጥ ተወዳዳሪ ወደ ሆነው የሶፍትዌር ኢንጂነሪንግ ፍሬሽመን ስንመጣ በአንድ ተርም ውስጥ እንደ ኮሚኒኬቲቭ እንግሊሽ፣ ክሪቲካል ቲንኪንግ፣ ፊዚክስ እና ማትስ ያሉ 7 መነሻ ኮርሶችን ልትወስዱ ትችላላችሁ። እያንዳንዱ ኮርስ የ5 ኢሲቲኤስ ክብደት ቢኖረው የአንድ ኮርስ ዋጋ 5 በ1500 ብር ተባዝቶ 7500 ብር ይመጣል። ይህንን በ7 ኮርሶች ስናባዛው ለአንድ ተርም ብቻ አጠቃላይ የትምህርት ክፍያችሁ 52500 ብር አካባቢ ይደርሳል ማለት ነው። ይህ እንግዲህ የናቹራል እና የሶሻል ፊልዶች የክፍያ ልዩነት ምን ያህል ሰፊ እንደሆነ ያሳየናል። ታዲያ ይህ የገንዘብ መጠን ለአንድ ጊዜ ለመክፈል ለብዙ ቤተሰቦች ከባድ ሊሆን እንደሚችል ዩኒቨርሲቲው ይረዳል። ስለዚህ ለተማሪዎችና ለወላጆች ነገሩን ለማቅለል ሲባል አንድ በጣም ደስ የሚል አማራጭ ተዘጋጅቷል። እሱም ታዲያ ጠቅላላ ክፍያውን በአመት ውስጥ ለ4 ጊዜ ከፍሎ በ4 ኢንስቶልመንት መክፈል ይቻላል። ይህ አሰራር በተለይ የኢኮኖሚ አቅማቸው ዝቅተኛ ለሆኑ ወይንም ሙሉውን በአንድ ጊዜ መክፈል ለማይችሉ ቤተሰቦች ትልቅ እፎይታ ነው። ምክንያቱም ወጪውን በሂደት እየከፈሉ ልጆቻቸውን ያለምንም መደናገጥ ማስተማር ይችላሉ። እናንተም የምትገቡበትን ፊልድ የኮርስ ዝርዝር በማየት የራሳችሁን ጠቅላላ ወጪ አስቀድማችሁ ማወቅ ትችላላችሁ። የትምህርቱን ጉዳይ በዚህ መልክ ካደራጃችሁ በኋላ ቀጥሎ የሚመጣው ትልቁ ጥያቄ የመኖሪያ ወይንም የዶርም ጉዳይ ነው። ስለ ዶርም አደላደል ስናወራ ለአዲስ አበባ ከተማ ነዋሪ ለሆናችሁ ተማሪዎች ዶርም ማግኘት የማይቻል አይደለም። ነገር ግን እድሉን ለማግኘት ቀድሞ መመዝገብ ወሳኝ ነው። ምክንያቱም አሰጣጡ ቀድሞ የመጣ ቀድሞ ይስተናገዳል ወይንም ፈርስት ከም ፈርስት ሰርቭድ በመሆኑ ለዶርም ክፍያውና ለተማሪዎች አይነት ደግሞ ህጉ እንደሚከተለው ይለያያል። በግል ወይንም በሰልፍ ስፖንሰር የምትማሩ ተማሪዎች በወር 1500 ብር በመክፈል በካምፓስ ውስጥ ዶርም ማግኘት የምትችሉበት የተመቻቸ አማራጭ አለ።
እዚህ ላይ ማስተዋል ያለባችሁ ትልቅ ነጥብ ግን ይህ ክፍያ ለዶርም መኝታ ብቻ ሲሆን ዩኒቨርሲቲው ለግል ተማሪዎች የምግብ አገልግሎት አይሰጥም። ስለዚህ ምግብ በራሳችሁ ወጪ የምታደራጁ በመሆኑ ከወዲሁ ቀድሞ ማወቅ አለባችሁ። በአንጻሩ ደግሞ በመንግስት ስፖንሰርሺፕ እና በፕሬዚደንሻል ስፖንሰርሺፕ ወደ ዩኒቨርሲቲው ለምትገቡ ተማሪዎች መደበኛውን የዶርም መኝታ በነፃ የምታገኙበት ሲሆን ከዚህ በተጨማሪ ዩኒቨርሲቲው የካፌ ምግብ አገልግሎት ሙሉ በሙሉ የሚፈቀድላችሁ ለእናንተ ብቻ ነው። ይህ እንግዲህ በየፕሮግራሞቹ መካከል ያለው ዋናው የመኖሪያና የምግብ አቅርቦት ልዩነት ነው። እንግዲህ ለማጠቃለል ያህል ውድ ተማሪዎች አሁን ወደ አዲስ አበባ ዩኒቨርሲቲ ለመግባት ማወቅ ያለባችሁን ወሳኝ መረጃዎች በሙሉ በጥልቀት አይተናል። በመጀመሪያ ለፕሮግራሙ ብቁ መሆናችሁን አረጋግጡ። በመንግስት ስፖንሰርሺፕ መማር የምትፈልጉ ከሆነ የወረዳ የድጋፍ ደብዳቤያችሁን ሳታዘገዩ አሁኑኑ ፍጠኑ። በመቀጠል በአዲስ አበባ ዩኒቨርሲቲ ፖርታል ላይ ምዝገባችሁን አጠናቃችሁ ክፍያችሁን በቴሌብር በመፈጸም የዩኤቲ መግቢያ ትኬታችሁን በእጃችሁ ማድረጋችሁን አረጋግጡ። ከሁሉም በላይ ግን ደጋግመን የምንነግራችሁ ነገር ቢኖር የአዲስ አበባ ዩኒቨርሲቲ መግቢያ ትልቁ በር የሚከፈተው በዩኤቲ ፈተና ውጤታችሁ ነው። 50% ማርክ ከዚህ ፈተና ላይ የሚወሰድ በመሆኑ እያንዳንዱ ጥያቄ የፊልድ ምርጫችሁን ይወስናል። ስለዚህ ጊዜ ሳታባክኑ ዛሬውኑ ዝግጁ አፕን አውርዳችሁ በጥራት የተዘጋጁትን የቨርባልና የኳንቲታቲቭ የሙከራ ፈተናዎች በመስራት ስልታዊ ዝግጅቶቻችሁን በሙሉ ጀምሩ። ይህ ቪዲዮ ለዩኒቨርሲቲ ጉዟችሁ ጠቃሚ መረጃዎችን እንደሰጣችሁ ሙሉ ተስፋ እናደርጋለን። ከዚህ በተጨማሪ አዳዲስ መረጃዎችን ወዲያውኑ እንዲደርሷችሁ ፈጣን ጥያቄዎችና መልሶችን ለማግኘት እንዲሁም ሌሎችን ጠቃሚ የትምህርት ይዘቶችን ለመከታተል የኛን የቴሌግራም ቻናል ሰብስክራይብ አድርጉ። እንዲሁም አጫጭር የፈተና ዘዴዎችንና መረጃዎችን የምናጋራበት የቲክቶክ ገጻችንን ፎሎ ማድረጋችሁን እንዳትረሱ። የሁሉንም ሊንክ እታች መጀመሪያው ኮሜንትና ዲስክሪፕሽን ላይ እናስቀምጥላችኋለን። ይህ ቪዲዮ ከተመቻችሁ ላይክ ማድረጋችሁንና ለጓደኞቻችሁ ሼር ማድረጋችሁንም አትዘንጉ። ማንኛውም አይነት ግራ ያጋባችሁ ነገር ወይንም ጥያቄ ካላችሁ እታች ኮሜንት ላይ ጻፉልን፣ በደስታ እንመልሳለን።